ቪዲዮዬ ለምንድነው ቫይራል የማይሆነው ብላችሁ ጠይቃችኋል? እንግዲያውስ የዩቲዩብ አልጎሪዝም ስላላወቃችሁ ነው። ዛሬ ቪዲዮ ቫይራል እንዲሆን የሚያደርጋቸው ምስጢሮችንና የዩቲዩብ አልጎሪዝም እንዴት እንደሚሰራ በዚህ ቪዲዮ እናያለን። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዩቲዩብ አልጎሪዝም ምንድነው? የዩቲዩብ አልጎሪዝም ቪዲዮአችሁ ለማን እንዲታይ የሚወስን ስርዓት ነው። በሌላ ቋንቋ ቪዲዮአችሁ ምን ያህል ተመችቷል የሚለውን ከተመልካች እና ከቪዲዮአችሁ ማን ላይ ሆኖ የሚገመግም ነው። እንዴት ይሰራል የሚለውን ስናይ የሚታዩትን፣ የምትወዱትን፣ ምን ያህል ጊዜ እንደምትቆዩትና አዳዲስ ይዘቶችን ይመረምራል። ከዚህ ሁሉ መረጃ በኋላ ዩቲዩብ ይወስናል። በሆም ፔጅ ምን እንዲታይ፣ ቪዲዮ ከተጠናቀቀ በኋላ ምን እንዲታይ፣ ሰርች በሚታረጉበት ጊዜ ምን እንዲታዩ ይወስናል። ዋና ግቡ እናንተ ዩቲዩብ ላይ ለረጅም ጊዜ እንድትቆዩና የምትወዱት ቪዲዮ እንዲታዩ ማድረግ ነው። ስለዚህ አሁን አልጎሪዝሙ እኛን እንዴት እንዲወደው ማድረግ እንችላለን የሚለውን እናያለን። የመጀመሪያው ሲቲአር ነው። ሲቲአራችሁ ከተስተካከለና ሁለተኛው ላይ የምነግረው ምስጢር ካሟላችሁ ቫይራል የማትሆንበት ምክንያት አይኖርም። በዩቲዩብ ሲቲአር ሲባል ታምኔልን ካዩት ሰዎች መካከል ምን ያህሉ ቪዲዮን አይተዋል የሚለውን ያሳያል። በዋነኝነት ሲቲአራችንን የሚወስነው ሁለት ነገር ነው። የመጀመሪያው ታምብኔል ነው። ታምብኔላችን አሪፍ ከሆነ እና ሳቢ ከሆነ ሰዎች ታምብኔልን አይቶ ቪዲዮውን ክሊክ እንዲያደርጉ ይስባል። ሁለተኛው ርዕስ ነው። ርዕስ ስንመርጥ አጭርና ግልጽ የሆነ ርዕስ መምረጥ አለብን። ግልጽ የሆነ ርዕስ በምንመርጥበት ጊዜ ሰዎች በቀላሉ ስለ ቪዲዮ ሐሳብ የሚያወራው ነገር መረዳት ይችላሉ። ያንን ክሊክ አድርጎ እንዲገቡ ያስችላቸዋል። ሁለተኛው ኤቪዲ ነው ወይንም ደግሞ አቨሬጅ ቪው ዱሬሽን ይባላል። ይህ ቅድም ካየነው ከሲቲአር ቀጥሎ ቪዲዮ ቫይራል እንዲሆን የሚረዳ ሲሆን ምን ያህል ሰዎች ቪዲዮውን አይቷል የሚለውን ያሳያል። ስለዚህ አሁን አሪፍና ሳቢ ታምብኔል ሰርታችኋል እንበል። ይህን ታምብኔል አይቶ ቪዲዮውን ሲከፍቱ ቪዲዮአችሁ እንደ ታምብኔል አሪፍ መሆን አለበት። አሪፍ ካልሆነ ሰዎች አቋርጦ መውጣት አይቀርም። በዚህ ጊዜ ነው አልጎሪዝሙ ቪዲዮአችሁ ቫይራል እንዳይወጣ የሚያደርገው። ምክንያቱም መጀመሪያ ቪዲዮአችሁ የደረሰ ሰዎች የእናንተ ቪዲዮ ስላልተመቻቸው አቋርጦ ይወጣሉ። በዚህ ምክንያት ነው ቫይራል የማንሆነው። የዩቲዩብ ዋና ዓላማው ተመልካቾችን በፕላትፎርሙ ላይ እንዲቆዩ ማድረግ ነው። በቪዲዮአችሁ ብዙ ጊዜ ከቆዩ ዩቲዩብ እንደ ጥሩ ቪዲዮ ነው የሚወስነው። ለሌሎች በጣም ብዙ ሰዎችም ያሳያል። የተኛው አቨሬጅ ቪው ዱሬሽን ነው ጥሩ የሚባለው። ከ10 ደቂቃ በታች ከሆነ ቪዲዮአችሁ አቨሬጅ ቪው ዱሬሽኑ 50% ከሆነ በጣም ጥሩ ነው የሚባለው። ከ10 እስከ 20 ደቂቃ ከሆነ አቨሬጅ ቪው ዱሬሽናችሁ ከ40% በላይ ከሆነ በጣም ጥሩ ነው። 60% ከሆነ እጅግ በጣም ጥሩ ነው የሚባለው። ትንሽ ማሻሻል እንኳን በዩቲዩብ ላይ ትልቅ ለውጥ ያመጣል። ስለዚህ ቪዲዮውን ሲሰሩ ሳቢና ማራኪ አድርጋችሁ መስራት አለባችሁ። ምክንያቱም ሰዎች ለረጅም ጊዜ እንዲቆዩ ያደርጋል። ሰዎች ለረጅም ጊዜ በሚቆዩበት ጊዜ ዎች አወራችሁ በጣም ትልቅ እየሆነ ይሄዳል ማለት ነው። ስለዚህ ሁክ ላይ በደንብና በጥንቃቄ መስራት ይገባል። ያ ሲሆን ነው አውዲየንስን በትክክል ይዛችኋል የሚባለው። እነዚህን ሁለት ነገሮችን ካሟላችሁ ቪዲዮአችሁ ቫይራል ለመሆን አይቸገርም። ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን።